ሄሎ ኤቭሪዋን በአዲስ ቪዲዮ መጥተናል። ይሄም ኤአይ ላይ ነው። በዛሬው ቪዲዮ ደግሞ የምናየው አራት የኤአይ ኮምፒተንሲዎችን ነው። አንድ ኤአይ ተጠቃሚ ኤአይ ሊትሬት ነው ወይም ኤአይ ፍሉዌንት ነው ለመባል እነዚህን አራት ነገሮች እነዚህ አራት ብቃቶች ሊኖሩት ይገባል። እነዚህ አራት ችሎታዎች፣ ስኪሎች ወይም ኮምፒቴንሲዎች ልትሉ ትችላላችሁ። እነዚህን ይጠቀማል። እነሱን ነው የምናየው ዛሬ ማለት ነው። ይሄን ማቴሪያል ለማዘጋጀት ከጉግል ክላውዴ አንትሮፒክ ማለት ነው ኦፕን ኤአይ ተጠቅሜ ያለሁኝ ይህን ስላይዱን ለማዘጋጀት በደንብ እንድትከታተሉኝ እፈልጋለሁ። ይጠቅማችኋል። ይሄ ሲሪየስ ነው። የመጀመሪያው ኤአይ ኢንፍሉዌንስ ቪዲዮ አለ። ከዛ በኋላ ስሪ ዌይስ ቱ ኢንጌጅ ዊዝ ኤአይ የሚል ቪዲዮ ሰርቻለሁኝ። ይህ ሶስተኛው ክፍል ነው። በሲሪየስ ብታዩት በጣም ትጠቀሙበታላችሁ። በተለይ ማንኛውም ኤአይ የሚጠቀም ሻዊ የኢሜጅ ጀነሬሽን ሊሆን ይችላል፣ ቪዲዮ ጀነሬሽን ላይ ሊሆን ይችላል፣ ቴክስቹዋል ሊሆን ይችላል። ኤኒ ኤአይ ሲስተም ላይ እነዚህን ነገሮች ማወቁ ስለሚጠቅመው ማለት ነው። ከዛ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ለማድረግ ሞክሩ። ቴሌግራም ቻናል ላይ ያልተቀላቀላችሁ ስለ ኤአይ የምንወያይበት እዛ ላይ እንገናኝ። እዛ ላይ ጆይን አድርጉን። እንቀጥላለን። ኦኬ እነዚህ በኤአይ ፍሉዌንሲ ፍሬምወርክ ወይም ኮምፒተንሲስ አራቱ ኮምፒቴንሲውስ የሚባሉት ወይም ፎርዲ ይባላሉ በዲስ ስለሚጀሩ የመጀመሪያው ዴሊጌሽን፣ ዲስክሪፕሽን፣ ዲዘርመንት እና ዴሊጀንስ የሚባሉ ናቸው። እነዚህን አራቱን ኮምፒቴንሲዎች ካላችሁ ኤአይን በደንብ ለመጠቀም ያስችላችኋል ማለት ነው። እነዚህ ምንድን ናቸው የሚለውን ነው ኢንዲቴል የምናየው ማለት ነው። ዴሊጌሽን ማለት እናንተ ምን ትሰራላችሁ፣ ከዛ ከኤአይ ጋስ የትኛውን ነው ተባብራችሁ የምትሰሩት፣ ያንን ስታስ ይሄ የኔ ነው ይሄ የኤአይ ነው የሚለውን የክፍፍል ስራ ማለት ነው። ስራችሁን ከኤአይ ጋር የምትሰሩትን ስራ የክፍፍል ስራ መስራት ዴሊጌሽን ይባላል። ይሄ ወሳኝ ነው። በውስጡ ምን ምን ያካትታል መሰላችሁ? የመጀመሪያው ምን አይነት ፕሮብለም ምን አይነት ችግር ነው ሶልቭ ማድረግ የፈለጋችሁት የሚለውን ነው። ከዛ በኋላ ኤአይ ቱሎች አሉ አይደለም የምትጠቀሙባቸው አለ ቱሎች፣ ለምሳሌ ቻትጂፒቲ፣ ጄሚናይ፣ ክላውዴ ምናምን ሊሆን ይችላል። የእነሱን ብቃት ማወቅ በዚሁ በዴሊጌሽን ውስጥ ይካተታል። ከዛ በኋላ የእናንተን ፕሮብለም ወይም የእናንተ ወርክ ማለት ነው ወደ ስሞለር ቸንክ ትከፋፍሉታላችሁ። ከዛ በኋላ ዲሲሽን መስራት ነው። ኤአይ የትኛውን ይስራ፣ ከዛ ውስጥ እናንተስ የትኛውን ትሰራላችሁ። ከዚህ ቀደም እንዳልኳቸው የተለያዩ መንገዶች ስላሉ ማለት ነው። ከዛ በኋላ ከኤአዩ ጋር ዘራይት የሆነ ኢንተራክሽን እና ግንኙነት ማድረግ ነው። እዚህ ዴሊጌሽን ውስጥ ሶስት ነገሮች አሉ። ስሪ ኮምፖነንትስ አሉት ይሄ ዴሊጌሽን የሚባለው። የመጀመሪያው ፕሮብለም አዌርነስ ነው። ሁለተኛው ፕላትፎርም አዌርነስ እና ታስክ ዴሊጌሽን የሚባለው። ፕሮብለም አዌርነስ ማለት የእናንተ ጎላችሁን አንደርስታንድ ማድረግ፣ ክሊርሊ ለኤአዩ ዲፋይን ማድረግ፣ ኤአይ ቱሉን ለመጠቀም የትኛው ላይ መጠቀም አለብኝ የሚለውን መወሰን መቻል ነው። ገብቷችኋል? መጨረሻ ላይ ስራችሁን ሰክሰስ ማለት ምን ማለት ነው? ከዛ በኋላ ዋት ካይንድ ኦፍ ቲንኪንግ ኤንድ ወርክ ኢዝ ኒድድ ቱ ጌት ዴር፣ የትኛውን ኤአይ ተጠቅሜ የትኛውን እኔ ተጠቅሜ እዛ ሰክሰስ ቦታ ደርሳለሁ። ምክንያቱም ጎላችሁን ማስቀመጥ ስላለባችሁ ማለት ነው። አጤን ያው ፕሮብለም አይደል ሶልቭ የምታደርጉት። መጀመሪያ እሱን ማወቅ ያለባችሁ ማለት ነው። ስለዚህ ሌላኛው ኤአይ ፍሉዌንሲ ቢጊንስ ዊዝ ኤንድ ዲፔንድስ ኦን ዩር ኤክስፐርታይዝ። አንድ ሰው በደንብ ኤክስፐርታይዝ የሆነ በፊልዱ በጉዳዩ በስራ ለምሳሌ ዴቨሎፐር ከሆነ በጣም ሲኒየር በሆነ ቁጥር ኤአይን የመጠቀም ብቃቱ ይጨምራል። ምክንያቱም ፕሮብለሙን ምን ሶልቭ ማድረግ እንዳለበት አዌር ስለሚሆን ፕሮብለምና አዌርነስ ስላለው ማለት ነው። ይሄ ፕሮብለም አዌርነስ ይባላል። ሌላኛው ፕላትፎርም አዌርነስ ነው። ይሄኛው ደግሞ ኤአይ ሲስተሞች አሉ። እነዚህ ኤአይ ሲስተሞች አሉ። የእነሱ ኬፓቢሊቲ ምንድን ነው፣ የእነሱ ምን ላይ ጎበዝ ናቸው፣ ሊሚቴሽናቸውስ ምንድን ነው የሚለውን መለየት ነው። ይሄን ከለየም በኋላ የሲስተሞቹ ብዙ ኦፕሽኖች አሉ። ጀሚና ያለ፣ ቻትጂፒቲ ያለ፣ ክላውድ ያለ ብዙ የኤአይ ሲስተሞች አሉ። የእነሱን ስትሬንግዛቸውና ሊሚቴሽናቸውን ካወቃችሁ በኋላ የትኛው ሞዴል ለየትኛው ስራዬ ይጠቅመኛል የሚለውን መወሰንም ስለ ፕላትፎርም ማወቅ ነው ማለት ነው። የትኛው ሲስተም ስፒድ አለው ፍጥነት አለው ለክሪኤቲቪቲ፣ የትኛው በጥልቅ ዳታ ላይ ይሄዳል፣ የትኛው አኩሬት ኢንፎርሜሽን ይሰጠኛል። ይሄ እንዳጠቃላይ ፕላትፎርም አዌርነስ ይባላል። ፕላትፎርም ለምሳሌ ቻትጂፒቲ ማወቅ፣ ጀሚናይን ማወቅ፣ ክላውዴን ማወቅ ማለት ነው። በሌላ ቋንቋ ፕሮብለማችሁን አውቃችኋል፣ ከዛ ፕላትፎርሙን አውቃችሁታል። ሶስተኛው ታስክ ዴሊጌሽን ነው። ይሄኛው ካወቃችሁ በኋላ ማለት ነው ፕላትፎርሙን አውቃችኋል፣ ፕሮብለማችሁን አውቃችኋል። ከዛ በኋላ መከፋፈል ማለት ነው። የትኛውን እኔ እሰራዋለሁ፣ የትኛውን ኤአይ እሰራዋለሁ የሚለው ማለት ነው። ስለዚህ ምን አሉ ማለት ነው ዋት ኩድ ቢ ዩስፉሊ አውቶሜትድ፣ የትኛውን አውቶሜት ላድርግ፣
ከዛ በኋላ ሶስት መንገዶች አሉ አይደል? አውቶሜሽን፣ ኦግመንቴሽን እና ኤጀንሲ። የትኛውን በኤአይ አውቶሜት ላድርገው፣ የትኛውን ደግሞ ኦግመንቴሽን ተጠቅሜ በአንድ እየተባበር ከኤአዩ ጋር እንስራው፣ የትኛውን ደግሞ እኔ ራሴ ብቻዬን ልስራው፣ የትኛውን ደግሞ ኤጀንሲ የሚባለው ኤአይ ብቻውን ሲሰራ አይደለ ራሱ ኤአይ ኤጀንቱ በራሱ ፈቃድ ጉዳይን ብቻ ነግሬው ይስራልኝ የሚለውን ታስክ ደልጌት ታደርጋላችሁ ማለት ነው። ይሄ በሙሉ ማለት ነው ደሊጌሽን ውስጥ ይካተታል። ሁለተኛው ኬፓቢሊቲ ደግሞ ዲስክሪፕሽን ይባላል። ይሄኛው በኖርማሊ እኛ ፕሮምፕት ኢንጂነሪንግ የሚባለው ማለት ነው። እንግዲህ ያን ለይታችኋል። ምን እስካችሁን አውቃችኋል፣ ፕላትፎርሙን አውቃችኋል፣ ተከፋፍላችኋል። ይሄኛው ኤአይ የትኛው እንትን እንደሚላችሁ ለይታችሁ አውቃችኋል። ሁለተኛው ዲስክሪፕሽን ነው። ይሄኛው ምንድን ነው ማለት ከኤአይ ሲስተሞቹ ጋር አሪፍ መወያየት መቻል፣ ኮሚኒኬት ማድረግ መቻል፣ ማውራት መቻል ማለት ነው። ወይም ፕሮምፕት ኢንጂነሪንግ ማለት ነው። ነገር ግን ይህ ነገር በቃ ፕሮምፕትን ከመጻፍ በላይ ሌላም ነገሮች አሉት አብሮ ማወቅ ያለብን። ሶ ኢት ኢንቮልቭስ ክሬቲንግ ኮላቦሬቲቭ የሆነ ኢንቫይሮንመንት ከኤአይ ሲስተሙ ጋር መመስረትን ያካትታል ማለት ነው። ከመጻፍ በተጨማሪ ሶ ዲስክሪፕሽን ላይ ኖርማሊ ጀስት ፕሮምፕቶችን ክራፍት ማድረግ ብቻ ሳይሆን ታስኮቻችሁን፣ ስራዎቻችሁን በደንብ ማብራራት መቻል፣ ጥያቄ እንዲጠይቃችሁ ማድረግ። ለምሳሌ የሆነ ነገር እንዲሰራላችሁ ካደረጋችሁ በኋላ ያልገባው ወይም ቶት ፕሮሰሱ እንዳይዛነፍ ማለት ነው ጥያቄ እንዲጠይቃችሁ ማድረግ። ከዛ በኋላ ፕሮቫይድ ኮንቴክስት፣ ባክግራውንድ ኢንፎርሜሽን አንዳንዴ ሊያስፈልግ ስለሚችል ለዛ ኮንቴክስት መስቀድ፣ ቶት ፕሮሰሱን ደግሞ በምን መልኩ ያስብ የሚለውን ጋይድ ማድረግ። ይሄ በሙሉ በዲስክሪፕሽን ውስጥ ይካተታል ማለት ነው። ከዛ በኋላ ኤአይ ሲስተሙ ጋር እንዴት እንደምትሰሩ አሪፍ ኢንቫይሮንመንት መፍጠር ነው። ይህም ዲስክሪፕሽን የሚባለው ሶስት ኬ ኮምፖነንቶች አሉት። የመጀመሪያው ፕሮዳክት ዲስክሪፕሽን ነው። ሁለተኛው ፕሮሰስ ዲስክሪፕሽን ነው። ሶስተኛው ፐርፎርማንስ ዲስክሪፕሽን ይባላል። ኦኬ ምንድን ናቸው የሚለውን እኔ ፕሮዳክት ዲስክሪፕሽን ማለት እናንተ የፈለጋችሁት ኤአዩን ከሰጣችሁ በኋላ ጥያቄውን ከነገራችሁ በኋላ ምንድን ነው የፈለጋችሁት፣ ዲዛይር አውትፑታችሁ ምንድን ነው የፈለጋችሁት የሚለው መግለጽ ነው። ስለዚህ ምንድነው የምትነግሩት? ክሊርሊ ዲስክራይብ ዋት ዩ ዋንት፣ እንደፈለጋችሁ ትነግሩታላችሁ። በየት ኮንቴክስት ትሰጡታላችሁ፣ በምን ኮንቴክስት ፎርማት ትነግሩታላችሁ። በዚህ ፎርማት አውጣልኝ፣ ለምሳሌ በቴብል መልክ በቡሌት አውጣልኝ ምናምን ልትሉት ትችላላችሁ። ኦዲያንሳችሁ ምን እንደሆነ ትነግሩታላችሁ። ለምሳሌ እኔ ክብ ጻፍልኝ ብዬው ለሆነ ነገር ለተማሪ ለምናምን ስለው ኦዲያንስ ነው። ስታይሉን ትነግሩታላችሁ። እንዲሁም ደግሞ ለምሳሌ 10 ከሆነ የፈለጋችሁት የሆነ ነገር 10 ትሉታላችሁ። እሱ ኮንስትሬንት ማበጀት ይባላል። ስለዚህ ምንድነው ይሄ ለኤአዩ የሚያስፈልገውን ኢንፎርሜሽን ላይክ የምትፈልጉትን ነገር በግልጽ መንገድ ማለት ነው። ምንድን እንደፈለጋችሁ በግልጽ መንገድ ፕሮዳክት ዲስክሪፕሽን ይባላል። ሌላኛው ሁለተኛው ፕሮሰስ ዲስክሪፕሽን ነው። ይሄ ደግሞ ፕሮሰሱ ላይ ከነገራችሁት ምን አውትፑቱን ነግራችሁታል የምትፈልጉትን። ፕሮሰስ ዲስክሪፕሽን የሚባለው ደግሞ ኤቢሊቲ ቱ ጋይድ ኤአይ ቶት ፕሮሰስ፣ እንዴት ነው ኤአዩ እያሰበ ያለው የሚለውን ቶት ፕሮሰስ ማወቅ። አንዳንድ አይታችሁ ከሆነ ቻትጂፒቲ ኦር ሰምቲንግ ቲንኪንግ ሞዴል ላይ ቲንክ የምትለዋን ፌቸር ነድታችኋት ከሆነ ቶት ፕሮሰሱን ያሳያችኋል። እንዴት ነው እያሰበ የሚለውን ማየት ትችላላችሁ። እዛ ላይ እናንተ በማትፈልጉት መልኩ እያሰበ ከሆነ እሱን ማስተካከል ትችላላችሁ ማለት ነው። በዚህ ውስጥ ምን ምን ይካትታሉ? ሀው ካን ቢ ኢምፖርታንት ዳን ዋት ይላችኋል። ምን እንዳሰባችሁ እንደፈለጋችሁ ብቻ ሳይሆን እንዴት እያሰበ እንደሆነ ሀው የሚለውንም መንገድ እና ማየት ነው። ከዛ በተጨማሪ ትሬን ማድረግ ለምሳሌ እነዚህ ጄምስ እና ጂፒቲ የሚባሉ አይታችኋቸው የሆነ ስፔሲፊክሊ ትሬን የተደረጉ ናቸው። እነሱን ትሬኒንግ መስጠት ስፔሲፊክ ለእናንተ ስፔሲፊክ ፕሮብለም ማለት ነው። በዛ ጉዳይ ላይ ትሬን ማድረግ ፕሮሰስ ዲስክሪፕሽን ይባላል። እንዲሁም አስፈላጊ ዳታዎችን፣ ታስኮችን፣ ኦርደሮችን ከፈለጋችሁ እነሱ ማሳየትም ፕሮሰስ ዲስክሪፕሽን ውስጥ ይካትታል። ሶስተኛው ፐርፎርማንስ ዲስክሪፕሽን ነው። ይሄኛው ደግሞ ባህሪ ነው። እንግዲህ ኤአይ ጋር ኢንተራክት ስታደርጉ ለተለያየ ኮንቴክስት የተለያየ ባህሪ አለው። ይሄን ባህሪ መቀኘት በእናንተ ወደምትፈልጉት ኤክስፕሌን ማድረግ ማለት ነው። እናንተ እንደፈለጋችሁት እንዲሆንላችሁ ለኤአይ ኤክስፕሌን ማድረግ ፐርፎርማንስ ዲስክሪፕሽን ይባላል። ይሄ እንዳጠቃላይ ምን ውስጥ ይካተታል? ፕሮምፕት ኢንጂነሪንግ ውስጥ ይካተታል ማለት ነው። እንዳጠቃላይ ስንጠቀጠው ፕሮምፕት ኢንጂነሪንግ ነው ይሄ ካል። ኤፌክቲቭ የሆኑ ፕሮምፕቲንግ ቴክኒኮች አሉ። ለምሳሌ ኮሚኒኬቲንግ ከኤአይ ጋር በደንብ ኮሚኒኬት ስታደረጉ ምን እንደፈለጋችሁ መንገር፣ እንዴት መስራት እንዳለበት ፕሮሰሱ መንገር፣ እንዲሁም ምን አይነት ጸባይና ባህሪ እንዲኖረው መኖር እንዳለበትም መንገር። ይሄ ኤፌክቲቭ ፕሮምፕቲንግ ቴክኒኮች ናቸው። ፕሮሰስ እዚህ ዲስክሪፕሽን ውስጥ የሚካተቱ ናቸው። ስለ ፕሮምፕት ኢንጂነሪንግ ሌላ ቪዲዮ አለን። እዛ ላይ ገብታችሁ ፕሮምፕት ኢንጂነሪንግ አንድ ቪዲዮ አለ።
ከዛም በተጨማሪ ደግሞ ወደ 15 የፕሮምፕቲንግ ቴክኒኮች ያሉበት ቪዲዮ አለ። ወደኋላ መለስ ብላችሁ ማየት ትችላላችሁ። አሪፍ ነው። ኦኬ፣ ሶስተኛው ኬፔቢሊቲ ደግሞ ዲዘርመንት ይባላል። ይሄኛው ደግሞ ኤአዩ እንግዲህ ዲስክራይብ አድርጋችሁለታል፣ መልስ ሊሰጣችሁ ነው። ከሰጣችሁት በኋላ ያን ኤአይ አውትፑት ፕሮሰሱን ቢሄቨሩን ኢቫሉዌት ማድረግ ዲዘርመንት ይባላል። ሶ ምን ማለት ነው? ዩር ኤቢሊቲ ቱ ክሪቲካሊ ኢቫሉዌት ዋት ኤአይ ፕሮዲውስስ፣ ኤአይ የሰጣችሁን መልስ ማለት ነው። እንዴት ምን ሰጠኝ የሚለውን ኢቫሉዌት ማድረግ፣ እንዴት ነው የሰራው የሚለውን ኢቫሉዌት ማድረግ፣ እንዲሁም ምን አይነት ባህሪ አሳይቶ ነበር የሚለውን ኢቫሉዌት ማድረግ ያስፈልጋል ማለት ነው። እንግዲህ በዚህ ዶሜን ኤክስፐርታይዝ እናንተ የሚያስፈልጋችሁ ማለት ነው የዶሜን ኤክስፐርታይዝ ነው። ለምሳሌ የሆነ ኮዲንግ ፕሮብለም ሰጥቼው ያን ከሰጠኝ በኋላ ዲዘርመንት ይሄን ኢቫሉዌት ለማድረግ ኮዲንግ ላይ እኔ ብቃት ሊኖረኝ ይገባል። አንድ ጀማሪ ሰው ያንን ኢቫሉዌት ማድረግ አይችልም ማለት ነው። ለዛም ነው ኤአይን የሚጠቀሙ ሲኒየር የሆነ ሰው ነው በፊልዱ ላይ በዶሜን ስፔሲፊክ በዶሜን ፊልዱ ላይ ማለት ነው እሱ ባለበት ጉዳይ ላይ ኤክስፐርት የሆነ ሰው በደንብ ይጠቀምበታል እንደዚህ ኢቫሉዌት ለማድረግ። አለበለዚያ የተሳሳተ ኢንፎርሜሽን ሊቀበል ይችላል፣ ኢቫሉዌት ማድረግ አይችልም ማለት ነው። ሌላኛው አን አንደርስታንዲንግ ኦፍ ኤአይ ሲስተምስ ወርክ ኤንድ ዜር ታይፒካል ሾርትካሚንግ፣ ችግራቸውን መለየት። ያው እንግዲህ ዶሜኑ ላይ ኤክስፐርታይዝ ከሆናችሁ ምን ስህተት እንደሰጣችሁ ምን እንዳበላሸ ምናምን ይገባችኋል ማለት ነው። ያ እንደ አጠቃላይ ዲዘርመንት ይባላል። ኤኒዌይ ይሄኛው ራሱ ይሄ ዲዘርመንት የሚባለው ነገር 3 ኮምፖነንቶች አሉት ወይም 3 ታይፖች አሉት። የመጀመሪያው ፕሮዳክት ዲዘርመንት ነው። ሁለተኛው ፕሮሰስ ዲዘርመንት ነው። ሶስተኛው ፐርፎርማንስ ዲዘርመንት ነው። እነዚህ ከዲስክሪፕሽን ላይ ያያቸዋቸው ናቸው። ዲስክሪፕሽን ላይ እንደምታውቁት ፕሮዳክት ዲስክሪፕሽን፣ ፕሮሰስ ዲስክሪፕሽን እና ፐርፎርማንስ ዲስክሪፕሽን አለ አይደለ? ሶ ፕሮዳክት ዲዘርመንት ማለት ኤአይ አውትፑት ከሰጣችሁ በኋላ ያን ኢቫሉዌት ማድረግ ፕሮዳክት ዲዘርመንት ይባላል። እንዴት ነው አፕሮች ያደረገው ያን ፕሮብለም እንዴት ነው ወይም ያን ታስክ ማለት ነው እንዴት ነው ኤአዩ አፕሮች ያደረገው የሚለው ደግሞ ፕሮሰስ ዲዘርመንት ይባላል። ፐርፎርማንስ ዲዘርመንት የሚባለው ደግሞ ያንን ኢንተራክት ሲያደርግ ያን ሲስተም ያ ኤአይ ሲስተም ምን አይነት ቢሄቪየር አሳየ፣ እንዴት ነበር ቢሄቭ ያደረገው የሚለውን ኢቫሉዌት ማድረግ ፐርፎርማንስ ዲዘርመንት ይባላል ማለት ነው። ኦኬ፣ አራተኛው ኬፓቢሊቲ ደግሞ ዲሊጀንስ ይባላል። ይሄኛው ደግሞ ፎከስ ኦን ሪስፖንሲብል እና ኤቲካል ኤአይ ኮላቦሬሽን ላይ ያተኩራል። እናንተ ኤአይ ስትጠቀሙ ሪስፖንሲብል ናችሁ ወይ ኤቲካል ናችሁ ወይ የሚለውን ኮላቦሬሽን ያጠናል ማለት ነው። ሶ ዲሊጀንስ አድሬስስ ኤቲካል ሴፍቲ አስፔክትስ ዛት አር ኢኩዋሊ ክሩሻል፣ ከሌሎቹ ማለት ነው ብቃቶች እነዚህ ክሩሻል ናቸው። ይሄም 3 ኮምፖነንቶች አሉት። ኤኒዌይ እዛ ፊት እዚህ ዲሊጀንስ ላይ ማወቅ ያለባችሁ እናንተ በኤአይ ያገኛችሁትን ነገር ኤኒ ነገር ማለት ነው ኤኒ ፕሮብለም ሶልቭ የተደረገላችሁ ማለት ሪስፖንሲቢሊቲ የምትወስዱት እናንተ ናችሁ። ትራንስፐረንት መሆን አለባችሁ። አካውንቴብል መሆን አለባችሁ። ለጥያቄዎች ክፍት መሆን አለባችሁ። በቃ ከዚህ ነው ስታርት የሚያደርገው ማለት ነው ኤአይ አጠቃቀም ላይ። ኤኒዌይ 3 ኮምፖነንቶች አሉት። እነሱም ክሪኤቲቭ ዲሊጀንስ፣ ትራንስፓረንት ዲሊጀንስ እና ዲፕሎይመንት ዲሊጀንስ ይባላሉ። ክሪኤሽን ዲሊጀንስ የሚባለው ይሄኛው የትኛውን ኤአይ ሲስተም ልጠቀም ወይስ ተጠቀምኩ የሚባለው ነው። ለምሳሌ ቢ ክሪቲካሊ አዌር ኦፍ ኤአይ ሲስተምስ ዛት ዊ ዩዝ፣ የትኛውን ሲስተም እንደተጠቀማችሁ አዌር መሆን አለባችሁ። ችግርን ቢፈጠር ይሄኛው ሲስተም ነው እንደዚህ አይነት ሶሉሽን የሰጠኝ ወይም እንደ አይነት አውትፑት የሰጠኝ ለማለት ኦፕን መሆን አለባችሁ ማለት ነው። እንዴት ነው ከኤአዩ ጋር ወርክ እያደረጋችሁ ያላችሁት፣ ከእሱ ጋር ባላችሁ ኢንተራክሽን ምን አይነት ኢምፓክት ተፈጠረ የሚለውን የሚገልጽ ክሪኤሽን ዲሊጀንስ ይባላል። ሁለተኛው ትራንስፓረንሲ ዲሊጀንስ ነው። ይሄኛው ደግሞ ከኤአይ ኢንተራክሽናችሁ ጋር ማለት ነው ከሪሌቫንት ስቴክሆልደሮች አሉ። ለምሳሌ ኤአይን አውትፑት ከተጠቀማችሁ በኋላ ለምሳሌ ስላይድ እንዳዘጋጅልን ኤአይን ብጠይቀው ከዛ በኋላ ያን እንትን ስል ይሄን ስላይድ ኤአይ እንዳዘጋጅልኝ መግለጽ አለብኝ። ትራንስፓረንት መሆን አለብኝ። ለዛ ነው የሰራችሁት ስራ ማን ማወቅ አለበት፣ በኤአይ እንደሰራችሁት ምናምን ለማወቅ ለሚፈልግ ሰው መጀመሪያ ማወቅ የሚጠበቅባቸውን ሰዎች ማወቅ ነው። ከዛ በኋላ እንዴት ኮሚኒኬት እንዳደረጋችሁ እንዴት እንደሰጣችሁ ማስረዳት ይጠበቅባችኋል ማለት ነው። ዲቴል ሁላ ሄዳችሁ ይህ ትራንስፓረንሲ ይባላል። ሌላኛው ዲፕሎይመንት ዲሊጀንስ የሚባለው ነው። ይሄኛው ደግሞ ዘ ኤቢሊቲ ቱ ቴክ ኢንፎርምድ ሪስፖንሲቢሊቲ ፎር ዘ አውትፑትስ ዩ ሼር ኦር ሼር አፍተር ዴይ ሃቭ ቢን ክሪኤትድ ዊዝ ኤአይ አሲስታንስ። ከኤአይ አሲስታንሱ ጋር ከሰራችሁ በኋላ አውትፑቱን ፋክቱን ቬሪፋይ ማድረግ፣ ቤዝ ካሉት እነሱን ቤዞች ቸክ ማድረግ፣ አኩሬሲውን ማወቅ፣ አጠቃላይ ዲፕሎይ ከማድረጋችሁ አውትፑቱን ለሌሎች ከማጋራታችሁ በፊት ማለት ነው። እነዚህን ነገሮች ወይም ካደረጋችሁም ያንን አውትፑት ሸር ካደረጋችሁም በኋላ
ኤአዩ ሳይሆን እናንተ ሪስፖንሲብል መሆን አለባችሁ ማለት ነው። አለበለዛ ኤአዩ አይጠየቅም። ገብቷችኋል? ያን አጣርቶ ምናምን ሸር ማድረግ የእናንተ ኃላፊነት ይሆናል ማለት ነው። እንደ አጠቃላይ ይሄን ኢንተሊጀንስ ስናጠቃልለው ኢቲካል ፍሬምወርክን ይሰጠናል። ኤአይ ስንጠቀም የምንከተላቸው ኢቲካል ፍሬምወርኮች አሉ። ፐርሰናል ጋይድላይኖች ሊሆኑ ይችላሉ። እናንተ በግላችሁ የምታደርጓቸው ኦርጋናይዜሽናል ፖሊሲዎች ሊኖሩ ይችላሉ። ለምሳሌ ኦርጋናይዜሽናል ውስጥ ከሆናችሁ ምን ዳታ ሸር ማድረግ አለባችሁ፣ ምን ለምሳሌ ፐርሰናል ኢንፎርሜሽን ወይም የካምፓኒ ኢንፎርሜሽን ሸር ማድረግ ላይኖርባችሁ ይችላል። እሱም በዚህ በድርጅት ውስጥ ነው የሚካተተው። ፕሮፌሽናል ስታንዳርዶች ሊኖሩ ይችላሉ። የኢንዱስትሪ ኮዶች ሊሆኑ ይችላሉ። ከሌጋል ጋር የተገናኙ ሊሆኑ ይችላሉ። እነዚህ ሁሉ ኤቲካል ፍሬምወርኮችን መጠቀም ከዲሊጀንስ ይካተታል ማለት ነው። ይሄ እንግዲህ አጠቃላይ አራቱን የኤአይ ፍሉዌንሲ ኬፓቢሊቲ የሚያሳይ ቪዲዮ ነው። የዛሬው በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ።